ሰላም ተማሪዎች እንደምን አላችሁ? ዛሬ ቤስትሪ ቻፕተር 4 የመጨረሻው ቪዲዮ ተገናኝተናል። ሪሚዲያል በዚህ በአዲሱ ሞጁላችሁም ላይ እንግዲህ ባለው መሰረት የቻፕተር 4 የሴኮንደሪያን ፔሪድ የሚለው ቻፕተር የመጨረሻው ርዕስ ምንድነው? ፖላይቲክስ ኦፍ ሸዋ ወይም ፖለቲክስ ኦፍ ሸዋ ለማለት ነው። ፖላይቲክስ ሲል እዚህ ጋር ፖለቲክስ ኦፍ ሸዋ ወይም ሸዋ እንዴት ተመሰረተ፣ ሸዋ ምን አይነት ኪንግደም ነበረች፣ እንዲሁም ስለ ኦሞ ማህበረሰብ ወይም ኦሞ ስቴቶችን፣ ጊቤ ሪጅኖችን፣ ሀረርና ሼክደም ሶፍ አሶሳን ጠቅለል አድርጎ የያዘ ሌሰን ነው። የ11 ፊልም ተምራችሁታል በሁለት ምዕራፎች 7ኛውና 8ኛው ቻፕተር ላይ ተለያይቶ ማለት ነው። እነዚህን የምንማማር ይሆናል። ከዚህ በፊት የነበሩትን ስለ የጁ ዳይናስቲ አስተምሬያለሁ። የጎንደርን ሶሾ ኢኮኖሚክ ኤንድ ፖለቲካል ዲቨሎፕመንትን አስተምሬያቸዋለሁ። ከዛ ደግሞ የኢራ ኦፍ ሎርድ ምን ይመስል ነበር ወይም ዘመነ መሳፍንት ምን ይመስል ነበር በባለፈው ቪዲዮ አይተን ነበረ። በዛሬ ቆይታችን ላይ እነዚህን ስቴቶች የምንመለከት ይሆናል ማለት ነው። ከመጀመሪያው ሲጀምር ዘመነ መሳፍንት ended in 1855 when ካሳ ኃይሉ ኦፍ ቋራ after years of military campaign emerged victorious and was crowned as Emperor Theodore II ይሄ ባለፈ ያየነው ነው። 1855 ላይ የቋራው ካሳ ኃይሉ ስልጣን ሲይዝ ወይም ደግሞ የነበሩትን ሪጂናል ሎርዶች ዲፊት አድርጎ ፓወሩን ሲቆጣጠር ዘመነ መሳፍንት አበቃ ብለን ነበር። ከዚህ ጊዜ በኋላ ነው እንግዲህ ሴንትራላይዝድ የሆነች ኢትዮጵያ የተመሰረተችው። ነገር ግን አሁን ሴንትራል ኢትዮጵያ ላይ ሳንገባ ገና ከዛን ወቅት ላይ ሜዲየቫል ፔሪድ ላይ ልክ ጎንደር በተመሰረተችበት እንዲሁም ከዛም በፊት በነበሩት ጊዜያቶች ውስጥ ኢትዮጵያ ውስጥ የነበሩ ሴንትራል፣ ሳውዝ ዌስተርን፣ ዌስተርን እንዲሁም ደግሞ ኢስተርን እና ሳውዘርን ኢትዮጵያን ስቴቶች እነማን ነበሩ የሚለውን ነው የምንማማረው። ከኦሞቲክ ስቴቶች እንጀምራለን። ፈርስት ከኦሞቲክ ስቴቶች ስንጀምር ዘ ኪንግደምስ ኦፍ የምን እናስቀድማለን። ኪንግደም ኦፍ የም በአፐር ኦሞ ሪቨር እና በጊቤ ወንዝ መካከል ወይም በኦሞ ወንዝ የላይኛው ክፍልና በጊቤ ወንዝ መካከል ከጊቤ በታች በኩል ከኦሞ ወንዝ ነው በላይ በኩል ሴንተር ላይ የምትገኝ ክፍል ስትሆን ከከፋ በሰሜን ምስራቅ በኩል የምትገኝ ስቴት ነበረች። ፈርስት ሜንሽን ዱሪንግ ዘ ኪንግ ይስሐቅ ሬን ኢን 1412 አፕ ቱ 13 አስ ኤ ትሪቡታሪ ስቴት ይለናል። እንግዲህ ኪንግደም ኦፍ የምትባል እንዳለች በኢትዮጵያ ታሪክ ውስጥ መታወቅ የቻለው በምንድነው? በንጉስ ይስሐቅ ታሪክ ላይ ወይም ደግሞ በኢትዮጵያዊው ክርስቲያን ኪንግደም ነገስታት መካከል አንዱ በሆነው ንጉስ ይስሐቅ ታሪክ ላይ ክሮኒክል ላይ ማኑስክሪፕሽን ላይ ተገልጻለች። የንጉስ ይስሐቅ ወይም የክርስቲያን ኪንግደሙ በንጉስ ይስሐቅ ስር በነበረበት ጊዜ የክርስቲያን ኪንግ ደግሞ አንዱ ትሪቡታሪ እንደነበረች ግዛትና ገባሪ እንደነበረች ተጠቅሷል። early kings belongs to the halma gama dynasty later replaced by the moa dynasty ይለናል። እንግዲህ የምን ያስተዳድሩ የነበሩ ዳይናስቲዎች ሁለት ናቸው። በዋነኝነት ግን በታሪክ የሚታወቀው ሞአ ዳይናስቲ ነው። የመጀመሪያው ሃልማል ጋማ ዳይናስቲ ይባል ነበረ። ሃልማል ጋማ ዳይናስቲ የኪንግደምን ከተመሰረተችበት ጊዜ ጀምሮ ለረጅም ዓመታት ያስተዳደረ ሲሆን ከዛ በኋላ ግን ዘ ሞአ ዳይናስቲ መጥቶ የምን እስከ ሞደርን ኢትዮጵያን ፔሪድስ ኦፍ ሂስትሪ ድረስ ወይንም ደግሞ በሚኒሊክ ግዛት ስር እስክትቀላቀል ድረስ የምን ማስተዳደር የቻለ ዳይናስቲ ነው ማለት ነው። ሌላው ኪንግስ ታይትልድ አኖ ኤምን አጥፏት። እሺ እዚህ ውስጥ ኤምን አጥፏት አኖ ሄልድ አብሶሉት ፓወር ኤንድ ዌር ኦልሶ ሪሊጂየስ ሊደርስ ይለናል። ንጉሶቻቸውን ስንመለከት የራሳቸው የሆነ የነገስታት መጠሪያ አላቸው። በነገራችን ላይ እነዚህ ስቴቶቹ ላይ ስትሄዱ እነዚህ ኦሞቲክ ስቴቶች የም፣ ከፋ፣ ወላይታ፣ ሸካ፣ ዳውሮ ምናምን ስንላቸው የነገስታቶቻቸው መጠሪያ በዋነኝነት መያዝ አለባችሁ። ይሄ ዘ ታይትል ኦፍ ኪንጎቻቸው ማለት ነው። ምንድነው? አኖ ነው። መሪዎቻቸው ደግሞ ነገስታቶቻቸው አብሶሉት ፓወር ነበር የነበራቸው። ፖለቲካል ፓወሩንም ኤክሰርሳይዝ ያደርጋሉ፣ ልክ እንደ ንጉስ ኤክሰርሳይዝ ያደርጋሉ። ሪሊጂየስ ሊደርም ነበሩ ወይም ደግሞ የሃይማኖት አባት እንደ ሃይማኖት አባትም ሆነው ያገለግሉ ነበር። ሌላው they administered hierarchically with officials like astessors which is ኢራሾ ኦራሾ ኤንድ ጋኛ ይለናል። የአመራር ስርዓታቸውን ስንመለከት ደግሞ የአስተዳደር ስርዓቱን እርከኑን ስንመለከት ደግሞ ሂራርኪካል ነው ወይም ደግሞ ኦርደር ያለው ነው። የተቀናጀ ስትራክቸር የሆነ ማለት ነው። ለምሳሌ አንድ ድርጅት ላይ ስትሄዱ የድርጅቱ ዋና ስራ አስፈጻሚ አለ፣ ከዛ ማናጀር ሲኦ አለ፣ ከዛ በኋላ ደግሞ ምክትል ስራ አስኪያጅ አለ፣ ከዛ ቦርድ ኦፍ ዳይሬክተር እያላችሁ ትወርዳላችሁ። ልክ እንደዚህ በቅደም ተከተል እንደምትወርዱት ሁሉ የእነሱም ያስተዳደር ስርዓታቸው ልክ አሁን ላይ እንዳለው አስተዳደር ስርዓት ጠቅላይ ሚኒስትር፣ ፕሬዚዳንት እያለ እንደሚወርደው ሁሉ የእነሱም ላይክ ዛት ነው። የግዛቶቻቸው አስተዳደሮች አስቴሰርስ ይባላሉ። በአስቴሰሮቹ ስር ደግሞ ኢራሾ ወይም ራሾ የሚባሉ አሉ። ከነሱ በታች ደግሞ ጋኛ የሚባሉ አስተዳዳሪዎች አሏቸው። ማለት እንደ ቀበሌ፣ ወረዳ እያልን ክፍለ ከተማ፣ ከዛ ከተማ፣ ከዛ በኋላ ፌደራል ደረጃ እንደምንለው አይነት እርከን ያለው ነው ማለት ነው። ኢኮኖሚክ ቤዝድ ኦን አግሪካልቸር ሜንሊ ኢንሰት ባርሊ ኤንድ ሶርገም ይለናል። ኢኮኖሚያቸው ያው ግልጽ ነው። በቃ ኢትዮጵያን ስቴቶችም ምንድናቸው? ኢኮኖሚያቸው ግብርና ላይ መሰረት ያደረገ ነው። እነሱም ደግሞ የሚተዳደሩባቸው የግብርና ምርቶች ምን ነበሩ ስንል እንሰትን በከፍተኛነት ያመርቱ ነበር። ባርሊ ወይም ገብስን በከፍተኛነት ያመርቱ ነበር። ሶርገም ወይም ማሽላን በከፍተኛነት ያመርቱ ነበር።
ትሬድ ኤንድ ሃንዲክራፍትስ which is weaving and iron work played a secondary role ይለናል። ከአግሪካልቸር በተጨማሪ ንግድን ያካሂዱ ነበር። ያሉበትም ሳውዝ ዌስተርን ሪጅን ስለሆነ ለንግድ በጣም ምቹ ነው ቦታ ነበረ። እንዲሁም የሃንዲክራፍት ወይም የእጅ ጥበብ ሙያዎች ነበሯቸው እንደ ሽመና ዌቪንግ እና አይረን ወርክ ወይም ደግሞ የብረት ስራዎችን የብረት አንጥረኝነት ስራዎችን ይተገብሩ ነበር። በመቀጠል ዘ ኪንግደምስ ኦፍ ከፋን እንመልከት። አሁን የምና ከፋ የማልን ከዛ ወደ ሰሜን ምስራቅ በኩል እንሂድና ከፋን እንሂድ። ከፋ ላይ ስንሄድ ሎኬትድ ሳውዝ ኦፍ ዘ ጎጀብ ሪቨር ራይዚንግ ቱ ዘ ፕሮሚናንት ኢን ዘ 14th ሴንቸሪ ከፋ ከጎጀብ ወንዝ በስተደቡብ በኩል የሚገኝ ኦሞቲክ ስቴት ሲሆን በ14ኛው ክፍለ ዘመን ነው እንግዲህ ሀያል ሆና መነሳት የቻለችው ከፋ ሩልድ ባይ ሚንጆ ዳይናስቲ who is the king's title called ታቶ ይለናል። ከፋን ያስተዳድሩ የነበሩ ነገስታት ዳይናስቲዎቹ ፈርስት እዚህ ጋር አልጠቀሳቸውም እንጂ ልክ እንደ የም ሁሉ ሌላ ዳይናስቲ ቀድሞ የመሰረታቸው ሌላ ዳይናስቲ ነው ሚንጂሎ ይባላል። ከዛ ግን ከፋን ለረጅም ጊዜያት ያስተዳደረው ዳይናስቲና በታሪክ የሚታወቀው ዳይናስቲ ማን ነው? የሚንጆ ዳይናስቲ ነው። ከፋ እስከወደቀችበት ጊዜ ድረስ የሚንጆ ዳይናስቲ ከፋን ሲያስተዳድር ቆይቷል። የከፋ ነገስታትም ሲሾሙ የንግስና ማዕረግ ነበራቸው። ልክኛው ሌሎቹን ነገስታት ኪንግ እንላለን አይደል ወይም ንጉስ እንላለን። አሁን ንጉስ ሚኒሊክ እንላለን። እነሱ ጋር ስትሄዱ ግን ንጉስ አይደለም የሚባሉት ታቶ ነው የሚባሉት። ተግባባን። ለምሳሌ አበበ የሚባል ሰው ቢነክስ ኪንግ አበበ ሳይሆን ታቶ አበበ ተብሎ የሚጠራው ማለት ነው። ሴንትራል ገቨርንመንት ሄድድ ባይ ዘ ታቶ አሳይንድ ባይ ካውንሲልስ ኦፍ 7 ሚከርቾስ ይለናል። ካውንሲልስ ኦፍ 7 ወይም ደግሞ 7 ምክር ቤት አላቸው ወይም ምክር ቤት አባላቶች አላቸው። የራሳቸው የሆነ ምን አላቸው ምክር ቤት አላቸው ወይም ደግሞ አመራሮች የሚሰባሰቡበት ስብሰባ የሚያደርጉበት ምክር ቤት አላቸው። ይሄ ምክር ቤታቸው የሚመራው በሴንትራል ገቨርንመንት ነው። ልክ አሁን እንዳለው ስርዓት የኢትዮጵያን ፓርላማ የሚመሩት ማን ናቸው? ራሱ ጠቅላይ ሚኒስትር አብይ አህመድ አይደል እንዴ? ልክ እንደዛ ሁሉ ይሄም ሴንትራል ገቨርንመንቱ ታቶ ይመራዋል። ከዛ ደግሞ ይሄን ምክር ቤት ውስጥ ደግሞ 7 እንትሎች አሉ፣ ተወካዮች ወይም የግዛት አስተዳዳሪዎች ሚከሪቾች አሉ ማለት ነው። ካውንሲሎች አሉ፣ ምክር ቤቶች አሉ። ቦንጋ ወዝ ዘ ካፒታል ሲቲ ኦፍ ከፋ። ይሄ አሁንም ድረስ ያለ ነው። ከፋ አሁንም ድረስ ምናልባት ከፋ ወይም ዛ ቦንጋ ዩኒቨርሲቲ የሚማር ጓደኛ ካላችሁ ጠይቋቸው እስኪ። የከፋ ዋና ከተማ ቦንጋ ትባላለች። ስትሮንግ ዲፌንስ ሲስተም ዊዝ የጎጀብ ሪቨር ትሬንችስ ሂሪዮ ኤንድ ዌስት ታወርስ ይለናል። እቺ ከፋዎች የሚለዩበት ነገር ነው። ያዟት እሺ በደንብ አድርጋችሁ። ከፋዎችን ለየት ከሚያደርጓቸው እንዲሁም ከሌሎች ግዛቶች የሚለዩዋቸውና ከኦሞቲክ ስቴቶች ልዩ ከሚያደርጓቸው ነገሮች ውስጥ 2009 ወር 10 ምናምን አካባቢ ወይ አንዱ አመት ላይ የሆነ ጥያቄ ተጠይቀው ነበረ። ከፋን በጣም ለረጅም ጊዜያት የራሱን ፓወር ጠብቆ እንዲቆይ ያደረጉት ከፋዎችን ምንድነው ሲል ብሎ ጠይቆ ነበር። አንደኛ ስትሮንግ የሆነ ዲፌንስ ሲስተም ነበራቸው፣ ጠንካራ የሆነ የመከላከያ ስርዓት ነበራቸው ወይም ደግሞ ራሳቸውን ዲፌንድ ያደርጉ ነበር ከተለያዩ አካባቢዎች ጠላቶቻቸው ማለት ነው። በተጨማሪ ትሬንቾችን ይቆፍሩ ነበር ወይም ደግሞ እንደዚህ አሁን አይታችሁ ትልልቅ ጦርነቶች ላይ ምን ያደርጋሉ? መሬት ይቆፍራሉ አይደል? ልክ እንደ ቦይ የሆነ መሬት ይቆፍራሉ። እዛ ውስጥ ነው አይደል የሚተኩሱት። ላይክ ዛት ማለት ትሬንችስ እንላቸዋለን እነሱም። ሌላ ዌች ታወር ማለት ደግሞ ለእይታ የሚያመቻቸው ማማ ማለት ነው። ከፍ ያለ ቦታ ላይ አሁን የድሮ ፊልሞች ስትመለከቱ አይታችሁ ከሆነ የዛ የከተማው መግቢያ ላይ ወይም ደግሞ የዛ ዋና መግቢያዎች ጌቶች ላይ ምን አለ? ጌት ማለት መግቢያዎቹ ማለት ነው። መግቢያዎቹ ላይ ታችሁ ቆን ትልቅ ማማ አለ። እዛ ላይ ሆነው የሚጠብቁ ተጠባባቂዎች አሉ። ከዛ ከርቀት የሚመጣው ማንኛው ነገር ስለሚያዩ ከዛ ቶሎ ወደዛ መልእክት ያስተላልፋሉ። የሆነ ጥሩምባ በመንፋት ወይ ነጋሪ በመምታት መልእክት ያስተላልፋሉ። በእንደዚህ አይነት መልኩ ራሳቸውን ዲፌንድ ያደርጉ ነበር። ሌላው ኢኮኖሚ ቤዝድ ኦን አግሪካልቸር ትሬድ ኤንድ ታክስስ which is ካትል፣ መስክ፣ አይቮሪ፣ ስሌቭስ፣ ኮፊ ይለናል። ኢኮኖሚያቸው ግብርና ላይ መሰረት ያደረገ ነው። እንዲሁም ንግድ ላይ ከፋ ቦንጋ እንግዲህ በተደጋጋሚ ስለ ሞደርን ኢትዮጵያን ስናነሳ እንግዲህ ኢትዮጵያ የንግድ መስመር ከደቡብ ምዕራብ ኢትዮጵያ እንደነሳ ብለናል። በሜዲቫልም በሞደርን ኢትዮጵያ ፔሪድ ላይ የኢትዮጵያ የሎንግ ዲስታንስ ትሬድ ዋነኛ መነሻ ቦታ እንግዲህ ከፋ ቦንጋ ነበረች ማለት ይቻላል። ሁለት ደግሞ እዚህ አካባቢ ላይ ከፍተኛ ቡና ምርት ያለበት ነው ከፋ አሁንም ድረስ። በትሬዱም ላይ በአግሪካልቸሩም ላይ በታክስ እንዲሁም ደግሞ ያ አካባቢ ለንግድ ምቹ ስለሆነ ከዚህ ወደዛ አካባቢ ከሚመጡ ነጋዴዎች እንዲሁም ከሚካሄዱት ንግድ ስርዓቶች ላይ ታክስን በመሰብሰብ ከፋዎች ኢኮኖሚያቸውን ቢልድ አድርገው ነበር። ሌላው resisted ኦሮሞ ኤክስፓንሽን in the 70th and 80th century and expanded into in the 90th century ይለናል። በ17ኛው እና በ18ኛው ክፍለ ዘመን ወደዚህ አካባቢ ኦሮሞ ማህበረሰብ ሙቭመንት ላይ በነበረበት ጊዜ ወደ ከፋ መጥተው ነበር። ነገር ግን ከፋዎች በነበራቸው ስትሮንግ ዲፌንስ አማካኝነት የመጣውን የኦሮሞን ማህበረሰብ ዲፌንድ አድርገው አካባቢያቸውን ማስጠበቅ ችለዋል ማለት ነው። ወይ ደግሞ የኦሮሞ ማህበረሰብ ሳይቀላቀል ወደዚህ ቀርቷል ማለት ነው። አካባቢያቸውን ማስጠበቅ ችለዋል እና እስከ 19ኛው ክፍለ ዘመን ድረስ መቼ እስከ 1897 ድረስ በሚኒሊክ ቁጥጥር ውስጥ እስኪወድቁበት ጊዜ ድረስ ራሳቸውን ሉዓላዊነታቸውን አስጠብቀው መቆየት ችለዋል።
ሌላው they conquered by Menelik the second army in 1897 last kings was ታቶጋ ከሻራቾ was exiled ይለናል። 1897 ላይ አሁን ቀደም ብዬ እንደነገርኳችሁ በስተመጨረሻ ከፋዎች ከስንት መቶ ዓመታት በኋላ ስልጣኔያቸው ቆመ። በሚኒሊክ ስር ኮንኩዌር ተደረጉ። በሚኒሊክ ጦር ተማረኩ 1897 ላይ። የመጨረሻው ንጉሳቸውም ታቶጋ ኪሻራቾ ይባል ነበር። በዚህ በሚኒሊክ ጦር የተሸነፈው የመጨረሻው የከፋ ንጉስ ታቶጋ ኪሻራቾ በመባል ይታወቃል። በመቀጠል ዘ ኪንግደምስ ኦፍ ሸካን እንመልከት። ደግሞ ሸካ ስንመለከት ሎኬትድ ዌስት ኦፍ ከፋ ይለናል። ከከፋ በስተ ምዕራብ በኩል ትገኝ የነበረች ስቴት ስትሆን ኢስት ኦፍ ዘ ባሮ ሪቨር ከከፋ በስተ ምዕራብ ከባሮ ወንዝ ደግሞ ባሮ ማለት ጋምቤላ ውስጥ ያለው ወንዝ ነው አይደለ? ሶ ከዚህ ባሮ ወንዝ ደግሞ በምስራቅ በኩል የምትገኝ ሲሆን ሩልድ ባይ ቱ ዳይናስቲስ ልክ እንደ ከዚህ ቀደም እንደነበሩት ሁሉ ሸካም በሁለት ዳይናስቲዎች ትተዳደር ነበረች። የመጀመሪያው ባቶ ዳይናስቲ የምንለው እስከ 16ኛው ክፍለ ዘመን ሸካን ያስተዳደረ ነው። ሁለተኛው ደግሞ ቡሻሾ የምንለው ነው። ከፋ እስከወደቀችበት ከ16ኛው እስከ 19ኛው ክፍለ ዘመን ድረስ ሸካ እስካበቃለት ጊዜ ድረስ የነበረው ዳይናስቲ ነው ማለት ነው። ኪንግስ ሃድ ክራውን ኔምስ ኤንድ ዩዝድ ዘ ታይትልስ ኦፍ ታቶ ይለናል። ነገስታቶቻቸው ልክ እንደ ከፋዎች ሁሉ የማዕረግ መጠሪያቸው ወይም ደግሞ የንግስና መጠሪያቸው ታቶ ይባል ነበር። ተግባባ። እንደ ከፋዎች ታቶ ነበር የሚጠቀሙት። divided into 6 provinces ይለናል። 6 ግዛቶች ነበሯቸው። governed by a councillors of ታቶ ይለናል። የታቶዎቹ አማካሪዎች ወይም ካውንሲለሮች ይሾማሉ። 6 ፕሮቪንስ አስተዳዳሪዎች ይሾማሉ። እነዚህ ፕሮቪንስ አስተዳዳሪዎች ደግሞ ቀጥተኛ ግንኙነታቸው ከማን ጋር ነው? ከታቶ ጋር ነው። ከታቶ ጋር የሚኖራቸው ግንኙነት ካውንሲሊንግ ነው ማለት ነው። ሌላው ክርስቲያኒቲ ኢንትሮዲዩስድ ባይ ኪንግ ሰርጸ ድንግል ኢን ዚስ ሪጅን ከ1563 እስከ 1597 ድረስ ኢትዮጵያን ያስተዳደሩት ወይም የክርስቲያን ኪንግ ደግሞ ንጉስ የሆኑት ንጉስ ሰርጸ ድንግል የክርስትና እምነቱን ወደዚህ ወደ ሸካ አካባቢ ላይ ማምጣት ችሏል። ማለትም ያው ሸካን ወደ ራሳቸው የግብር ግዛት በመቀላቀላቸው ምክንያት ወደዚህ አካባቢ ክርስቲያኒቲ ኢንትሮዲዩስ ተደርጓል። ሶ ሸካ ላይ ክርስቲያኒቲ በኪንግ ሰርጸ ድንግል ጊዜ ነበር የገባው ማለት ነው። ፍሪኩዌንትሊ አት ዋር ዊዝ ዘመቻ ኦሮሞ ሉዚንግ ቴሪቶሪስ ኢን ዘ 19th ሴንቸሪ ይለናል። በኦሮሞ ፖፑሌሽን ሙቭመንት ምክንያቱም ደግሞ ይህ አካባቢ የኦሮሞ ፖፑሌሽን ሙቭመንት ተጽዕኖ ካደሩባቸው አካባቢዎች መካከል አንዱ ሲሆን በመቻ ኦሮሞዎች ተደጋጋሚ ጫና ይደርስባቸው ነበረ። በተደጋጋሚም ደግሞ ከመቻ ኦሮሞዎች ጋር ኮንፍሊክት ውስጥ ገብተው ነበር ወይም ደግሞ ሲዋጉ ነበር። ነገር ግን ያው የከፋን ያህል ስትሬንግዝ አልነበራቸውምና ለመቻ ኦሮሞዎች ብዙ ግዛቶቻቸውን እየለቀቁ ሸሽተዋል ማለት ነው፣ ወይም ደግሞ እጅ ሰጥተዋል ማለት ነው። እሺ ሌላው ክሎዝ ታይስ ዊዝ ኢናሪያ ከፋ ኤንድ አንፊሎ ኪንግደምስ which is the capital was ጌቻ in አንደርቻ ይለናል። በፊት በዛ በሴንትራል በሜዲቫል ፔሪድ ኦፍ ኢትዮጵያ ጊዜ ከነበሩ ነገስታት ልክ እንደነ ኢናሪያ እንደ ከፋ እንዲሁም እንደነ አንፊሎ ኪንግደሞች ጋር በጣም ጥብቅ የሆነ ቁርኝት ነበራቸው። እዛው በአካባቢያቸው ላይ ካሉ ቦታዎች ጋር ለምሳሌ ወደ ምስራቅ ተጉዞ ከከፋ ጋር ጥብቅ የሆነ ግንኙነት ነበራቸው። ኢናሪያ በሰሜን በኩል ነበረች፣ አንፊሎ በምዕራብ በኩል ነበር። ከነዚህ ኪንግደሞች ጋር በጣም ጥብቅ የሆነ ትስስር ነበራቸው። ዋና ከተማቸው ደግሞ አንደርቻ በምትባል መንደር ውስጥ ጌቻ የምትባል ከተማ ነበረች። የዚህ የሸካ ኪንግደም ዋና ከተማ ማለት ነው። አሁንም ድረስ አለ። ሸካ ላይ ስትሄዱ ከተማቸው ወይ ዋና የለማቸው ቦታ ማነች? ጌቻ ትባላለች። እሺ 5 ታቶ ሩልድ ኢን ዘ 19th century last was ተቺ ጋዎቺ ይለናል። 5 ታቶዎች በተከታታይ በ19ኛው ክፍለ ዘመን ላይ አስተዳድሯል። 19ኛው ክፍለ ዘመን ከገባ በኋላ 5 ታቶዎች ሸካ ላይ ነግሰዋል ወይም ደግሞ በታቶ ማዕረግ ነግሰው አስተዳድረዋል። ከነዚህም ውስጥ የመጨረሻው ሸካ በሚኒሊክ ግዛት ኮንኩዌር እስክትደረግ ድረስ ሸካን ያስተዳደረው ደግሞ ተቺ ጋዎቺ በመባል ይታወቃል። ወይም ታቶ ተቺ ጋዎቺ በመባል ይታወቃል። ከ1887 እስከ 1898 የነበረ ሲሆን ለ11 ዓመታት ያክል አስተዳድሮ በስተመጨረሻ በሚኒሊክ ስር ሰብዲድ ተደርጓል ማለት ነው። በመቀጠል እንግዲህ ዘ ኪንግደምስ ኦፍ ወላይታን ነው የምንመለከተው። የወላይታን ኪንግደም እንመለከታለን። የወላይታ ኪንግደምን ስንመለከት ወላይታ ኤግዚስትስ ሳውዝ ኦፍ ሀዲያ ይለናል። ከሀዲያ በስተደቡብ በኩል ሂስቶሪካሊ ኮኔክትድ ቱ ዘ ኪንግደምስ ኦፍ ዳሞት ይለናል። ታሪክ እንደሚያነሳልን ከሆነ ከሀዲያ በስተደቡብ በኩል የነበረችና ከኪንግደምስ ኦፍ ዳሞት ያ እዛ ወደ በፊት የነበሩ ቻፕተሮች ላይ ቻፕተር 1 2 አካባቢ ላይ በሪሚዲያ እንዲሁም 11 ያፈ ቻፕተር 5 አካባቢ ላይ እንደተማራችሁት ያቺ ኪንግደምስ ኦፍ ዳሞት ከተባለች ጎጃም አካባቢ ካለችው ስቴት ጋር ጥብቅ የሆነ ግንኙነት አላቸው ወይም የታሪክ ተሰስር አላቸው ተብሎ ይታሰባል ወላይታና ዳሞት። ይሄ ነገር በነገራችን ላይ ኢንትራንስ ላይ በተደጋጋሚ በየአመቶች ሲወጣ ይቻላል። አሁን ኤግዛም ነው ፈተና ላይ ወጥቷል። ያው ስንሰራ ኤግዛሞቹን እናየዋለን። ሶ
ወላይታ ማላ ዳይናስቲ ሩልድ ፍሮም ዘ 40th ሴንቸሪ ፋውንድድ ባይ ሞተለም ይለናል። አሁን የአንድ ላይ ያረኩላችሁ በነገራችን ላይ ለዛ ነው እኔ ሁለቱን ሴንቴንሶች አንድ ላይ ያረኩላችሁ ቢኮዝ ወላይታ ከዳሞት ጋር ግንኙነት አላቸው አለን። በብር የሚገናኙት ከተባላችሁ በዚህ ጉዳይ ነው። በቃ ፈተና ሲጠየቁ ይሄ ጉዳይ ነው የሚያገናኛቸው። ቢኮዝ ወላይታ በወላይታ ማላ ዳይናስቲ ነው የተመሰረተችው። ወላይታን የመሰረተው የወላይታ ማላ ዳይናስቲ ነው። ግን አሁን ወላይታ ማላን ዳይናስቲ የመሰረተው ማን ነው ስንል ነው ጥያቄያችን አንሰር የሚሆነው። ወላይታ ማላ ዳይናስቲ የመሰረተው ንጉስ ሞቶሎሚ ይባላል። ይሄ ሞቶሎሚ የሚባለው ሰውዬ ደግሞ ጎጃም ላይ የዳሞትን መንግስት ያስተዳድር የነበረ ንጉስ ነበረ። ዳሞት ላይ ተሸንፎ ወደ ሳውዘርን ሸሽቶ ወላይታ አካባቢ መጣና ይሄን የወላይታ ማላ ዳይናስቲን ደግሞ መሰረተ። እሺስ ንጉስ ነውና እንደዚህ ነገር ከእንደዚህ ነገር መውጣት አይፈልግም። ስለዚህ ወደ አዲስ ቦታ መጥቶ ያለው ማህበረሰብ ሰብስቦ አዲስ መንግስት ደግሞ መሰረተ። ዳይናስቲውን ወላይታ ማላ ዳይናስቲ ያለው ሶ አካባቢው ምን ተባለ? ወላይታ ተብሎ ተሰየመ። ሶ በዚህ አማካኝነት ወላይታ 14ኛው ክፍለ ዘመን ላይ ተመሰረተች ማለት ነው። ቢካም ኤ ትሪቡታሪ ኦፍ አምደ ጽዮን ኢን 1314 up to 44 and ይስሐቅ ኢን 1412 up to 13 ይላል። ሁለት የክርስቲያን ኪንግደም ነገስታት ወላይታን የራሳቸው ግዛት ማድረግ ችለዋል ወይም ደግሞ ግብራቸው ማድረግ ችለዋል። አንደኛው ነው አምደ ጽዮን ነው 1314 እስከ 1344 ለ30 አመታት ያክል በንግስና ሲቆይ ወላይታን የራሱ ግብር ውስጥ ከቷት ነበር ወይም የራሱ ግዛት ውስጥ ከቶ ግብር ሲሰበስብባት ቆይቷል። ሁለተኛው ደግሞ ይስሐቅ ነው ከ100 አመት በኋላ የመጣው ይስሐቅ ደግሞ ከአምደ ጽዮን ከ100 አመት በኋላ ወይም ከ90 አመታት በኋላ ይስሐቅ 1412 ላይ ነገሰ እስከ 1430 ነበር የቆየው። በ18 አመት ቆይታ ውስጥ ንግስና ቆይታ ውስጥ እንግዲህ ወላይታን የራሱ ግዛት አድርጎ ልክ እንዳምደ ጽዮን ሁሉ ግብር ሲሰበስብባት ቆይቷል ማለት ነው። ሌላው ወላይታ ኪንግደም እንግዲህ ትግሬ ዳይናስቲ ሪፕሌስድ ወላይታ ማላ ኢን ዘ 50th ሴንቸሪ ኤክስፓንዲንግ ኢንፍሉዌንስ ቱ ኔትወሪንግ ግሩፕስ ይለናል። ይሄ ወላይታን የመሰረተው የወላይታ ማላ ዳይናስቲ ነው አልኳችሁ። በኋላ ግን የወላይታ ማላን ዳይናስቲ ተክቶ ወላይታን ሲያስተዳድር የነበረው ማን ነው? የትግሬ ዳይናስቲ ነው። ትግሬ ዳይናስቲ 15ኛው ክፍለ ዘመን ላይ ወላይታን ተረከበ። ከዛ በኋላ ደግሞ እስከ 19ኛው ክፍለ ዘመን ፍጻሜ ድረስ ኦልሞስት ለ400 አመታት ያክል ወላይታን ያስተዳድር የነበረው ማን ነበር? የትግሬ ዳይናስቲ ነበረ ማለት ነው። built ኢጃጆ ካላ which is a defensive wall and resisted ኢማም አህመድ forces and the Oromo expansion ይለናል። ኢጃጆ ኬላ የሚባል የመከላከያ ግንብ ገንብተው ነበር ወላይታዎች። የኦሮሞ ማህበረሰብ በጣም ኤክስፓንድ እያደረገ ወደዚህ አካባቢ ኤክስፓንድ የሚያደርግበት ታይም ነበር 16ኛው 17ኛው ክፍለ ዘመን። ሶ የኦሮሞን ማህበረሰብ ኤክስፓንሽን እንዲሁም በተጨማሪም ደግሞ በወቅቱ 15ኛው 16ኛው ክፍለ ዘመን እንደምታስተውሱት ክርስቲያን ኪንግደሙና ሙስሊም ሱልጣኔቱ ከፍተኛ ጦርነት ላይ የነበረበት ጊዜ ስለነበረ የአህመድ ግራኝ እንቅስቃሴንና ወረራን ለመከላከል እንዲሁም ደግሞ በተጎን ለጎንም ደግሞ የኦሮሞ ማህበረሰብ እንቅስቃሴ ኤክስፓንሽን ወደዚህ ወደ ወላይታ እንዳይመጡባቸው ለመከላከል በማሰብ አካባቢያቸውን ለማከላከል እንደ ድንበር አድርገው ኢጃጆ ኬላን አጥረው ነበር። ዲፌንሲቭ የመከላከያ ግንብ ሰርተው ነበር። ላይክ እንደ ቻይና ማለት ግሬት ቻይና አሁን ቻይናውን ዘ ግሬት ጎል የሚባለው ነው የገነባችው ለዚህ ዓላማ ነው አይደል? ራሷን ለመከላከል ላይክ ዛት። ሶ ወላይታዎች ኢጃጆ ኬላን የኦሮሞን ኤክስፓንሽን እና ኢማም አህመድ ፎርስን ለመከላከል ገንብተዋል ማለት ነው። ኪንግስ ዩዝድ ዘ ታይትልስ ኦፍ ካኦ አሁን ከሌሎቹ እስካሁን ያላየነሳ ነው ይሄንን ነው። የም በአኖ የሚል ታይትል አላቸው አይደል? ከፋና ሸካ ደግሞ ምን አላቸው? ታቶ አላቸው አይደል? ወላይታዎች ደግሞ ካኦ የሚባል የነገስታት መጠሪያን የሚጠቀሙት had absolute power and ruled with a warrior class called ጎቃ ይላል። ነገስታቶቻቸው አብሶሉት የሆነ ፓወር ነው ያላቸው። አብሶሉት የሆነ ፓወር ወይም ደግሞ ሁሉንም ስልጣን ኮንትሮል የሚያደርጉት እነሱ ሲሆኑ የራሳቸውን ምን አላቸው? ሰራዊት ዋሪየር ክላስ አላቸው ወይም የጦር ቡድን አላቸው፣ የጦር ክላሶች አላቸው። ወይም ወላይታን ከሌሎች ወራሪ ኃይሎች ከሌሎች ጠላቶች የሚከላከሉ ለወላይታ ማህበረሰብ እንደ ዲፌንስ የሚያገለግሉ የጦር ቡድኖች አሉ። የወላይታ ጦር አለ። ሶ ከዚህ ከወላይታ ጦር ጋር ይሄ ጦር ደግሞ ምን በመባል ይታወቃል? ጎቃ በመባል ይታወቃል። ሶ ከነዚህ ጎቃዎች ጋር አንድ ላይ በመሆን ነው ካኦቹ ወላይታን ሩል የሚያደርጉት ማለት ነው። ኢኮኖሚውስ ቤዝድ ኦን አግሪካልቸር ትሬድ ኤንድ ሃንዲክራፍት። እነዚህ አካባቢዎች ኦልሞስት ሳውዝ ዌስተርን ኢትዮጵያ እንዳለ በሙሉ ኢኮኖሚያቸው ምን ላይ ነው? ግብርና ላይ መሰረት የሚያደርጉ ከዛ መቀጠል ትሬድ አለ፣ ከዛ ሃንዲክራፍቶች አሉ። ካፒታል moved from ዲዳዬ ሂል to ዳሞታ ሂል in the 9th century ዋና ከተማቸው ዲዳዬ ኮረብታ ላይ ነበረ። ከዛ በኋላ ግን ወደ ከፍ ብለው እንደገና ወደ ዳሞታ ኮረብታ ዋና ከተማቸውን 19ኛው ክፍለ ዘመን ላይ ቀይረው ነበር ማለት ነው። ካኦ ጎቤ in 1848 up to 88 was a strong ruler succeeded by ካኦ ጦና ጋጋ from 1888 up to 1894 conquered by ሚኒሊክ the second forces in 1894 ይለናል። ከወላይታ ኪንግደም ውስጥ በጣም ጠንካራው ስትሮንገር የነበረው ሩለር ወይም ጠንካራው ንጉስ ማን ነበር ከተባለ ለ40 አመታት ያክል የነገሰው ካኦ ጎቤ ነበረ።
ካኦ ጎቤ ለ40 ዓመታት ያክል ወላይታን አስተዳደረ። ከ1848 እስከ 1888 ድረስ ለ40 ዓመታት ያክል አስተዳደርና ይህ ጠንካራ ንጉስ ሲሞት የሱን ቦታ ስልጣን ተክቶ ወላይታን ያስተዳደረው ማን ነው? ካኦ ጦና ነው። ግን ካኦ ጦና ብዙም አልቆየም። 1884 ላይ ነገሰ። 1888 ላይ ነገሰ። 1894 ላይ ደግሞ ኢትዮጵያን ሴንትራላይዝድ እያደረጉ በነበሩት በአጼ ሚኒሊክ ጦር ተማረከ። ካኦ ጦና ወደ እስር ቤት ተወረወረ። ኦልሞስት ካኦ ጦና ለ6 ዓመታት ብቻ ነው ወላይታን ያስተዳደረው። ሶም አጼ ሚኒሊክ 1894 ላይ ወላይታን ወደ ኢትዮጵያ ኪንግደም ወደ ኢትዮጵያ ኤምፓየር ቀላቀሉ ማለት ነው። ሶ ይሄንን ይመስላል። አሁን ወደ ኦሮሞ ሞናርቺ እንምጣ ወይም ደግሞ ዌስተርን ኢትዮጵያን ወይም ደግሞ ዌስተርንና ሳውዝ ዌስተርን ኢትዮጵያ እንትልን አየን። ጊቤ ስቴቶችን ኦሞቲክ ስቴቶችን አየን። አሁን ወደ ኦሮሞ ንጉሳዊ መንግስታት ወይም ንጉሳዊ አገዛዝ ስርዓት እንምጣና ዘጊቤ ስቴትን ነው የምናገኘው። እንግዲህ ከኦሮሞ ማህበረሰብ ውስጥ ቀድመው ሞናርቺካል የሆኑት ወይም ንጉሳዊ መንግስትን መመስረት የቻሉት የጊቤ ኦሮሞ ስቴቶች ናቸው። ሶ ስንመለከት ዘጊቤ ስቴትስ ኦኩፓይድ ባይ መቻ ኦሮሞ in 16th and 17th centuries leading to the declines of earlier states like Bizamo, Inaria and Anfilo ይለናል። አሁን ምዕራብና ደቡብ ምዕራብ ኢትዮጵያ አካባቢ ላይ ስትሄዱ ይሄ የጊቤ ኦሮሞዎች የሰፈሩባቸው አካባቢ ላይ ወይም ደግሞ ይሄ ጊቤ ስቴት የምንላቸው አካባቢዎች እንዳለ ቀድመው ቢዛሞ፣ ኢናሪያ እና አንፊሎ የሚባሉ ነገስታቶች እንትሎች ኪንግደሞች የነበሩባቸው ኤሪያ ናቸው እነዚህ ቦታዎች። እነዚህ ቦታዎች ግን በ16ኛው 17ኛው ክፍለ ዘመን ወቅት ላይ ከኦሮሞ ፖፑሌሽን ኤክስፓንሽን በኋላ የመቻ ኦሮሞዎች በከፍተኛ ቁጥር በከፍተኛ ሁኔታ ወደ እነዚህ አካባቢ በመስፋፋታቸው ምክንያት እነዚህ ጊቤ አካባቢ ላይ የነበሩ እነ ቢዛሞ እና ኢናሪያ አንፊሎ የተሰኙ ኪንግደሞች በመቻ ኦሮሞ ተውጠው የኦሮሞ ማህበረሰብ እነዚህ አካባቢ ላይ የራሱን ኪንግደም ሊመሰርትባቸው ችሏል ማለት ነው። ባይ 1800 ሲለናል 1800 ላይ ዘ ኦሮሞ ኢን ጊቤ shifted from the ገዳ ሲስተም to a monarchical system due to two factors። አሁን ወደ ፋክተሮቹ ከመግባቴ በፊት 1800 ላይ ወደ እነዚህ ወደ ጊቤ አካባቢ የመጣው የኦሮሞ ማህበረሰብ እና ጊቤ ላይ በከፍተኛ ቁጥር የሰፈረው የኦሮሞ ማህበረሰብ የነበረውን የገዳ ስርዓት ትቶ ወደ ሞናርቺካል ስርዓት ወይም ወደ ንጉሳዊ ስርዓት ተቀየረ። ወደ ሞናርቺካል ስርዓት ለመቀየሩ ምክንያቱ ምንድነው ተብላችሁ ኢንትራንስ ላይ ተጠይቃችሁ አላምና እንዲሁም ደግሞ ከዚህ በፊትም በተደጋጋሚ ሲጠየቅ ነበር። ሁለት ምክንያቶች ናቸው። አንደኛው ይሄ ሎንግ ዲስታንስ ትሬድ እዚህ ሳውዝ ዌስተርን እና ዌስተር ኢትዮጵያ ላይ በመኖሩ ምክንያት ነው። ይሄ ሎንግ ዲስታንስ ትሬድ እዚህ አካባቢ በመኖሩ ከፍተኛ የሆነ የሙስሊም ማህበረሰብ እዛ አካባቢ አመጣል። የሙስሊም ማህበረሰብ ደግሞ እንደምታውቁት ደግሞ የራሳቸው የሆነ ሱልጣኔት ያላቸውና ይሄ በንጉሳዊ ስርዓት ወይም ደግሞ ላይክ በሱልጣኖች የሚመሩ ናቸው። የራሳቸው የሆነ ጦር ያላቸው ናቸው። ሶ ይሄን ስርዓት እነማን ተመለከቱ? አባዱላዎቹ እንዲሁም አልፎ የኦሮሞዎቹ ትልልቅ ፓወርፉል የሆኑ ሊደሮች ሲመለከቱ ያን ስርዓት እነሱ ጋር መተግበር ፈለጉ። ከዛም አባዱላዎቹ ልከውን እዚህ ጋር እንዳለላቸው ስፒሪትስ ኦፍ ኢስላም አለና ዘ ራይስስ ኦፍ ፓወርፉል ዋር ሊደርስ ላይክ አባዱላስ አባዱላ የተሰኙት አባዱላ ምንድናቸው? ኦሮሞ ሙቭመንት ላይ ስትማሩ ምን ብላችሁ ነበር የተማራችሁት? ዘ ኦሮሞ ዋር ሊደር ወይም የኦሮሞ የጦር መሪዎች ናቸው። ሶ እነዚህ የጦር መሪዎች ራሳቸው ፓወርፉል ስለነበሩ ራሳቸው ምን ብሎ መጥራት ጀመሩ? በኦሮምኛ ሞቲ ብለው ራሳቸውን ጠሩ። ሞቲ ማለት ንጉስ ማለት ነው። ሶ ከዛ በኋላ ራሳቸው እንደ ንጉስ ሆኑ። የኦሮሞ ማህበረሰብ ከነበረው ትራዲሽናል ሪሊጂየስን በመውጣት እስልምናንም መከተል ጀመረ። አሁን ጅማ ሄዱ እነ ሊሙናሪያ አካባቢ ስትሄዱ አንዳለ ሙስሊም ናቸው አይደል? እነዚህ ጊቤ ስቴቶች ሙስሊም ናቸው አብዛኛው ስትመለከቷቸው። ወለጋ ውስጥ በጣም ብዙ ሙስሊም አለ። ቢኮዝ ኦፍ ሊዝ ይሄ የሎንግ ዲስታንስ ትሬድ ኢፌክት ነው። የኦሮሞ ሞናርቺካል ስቴቶች ምን እንዲሆን ያደረጋቸው አንደኛው ለሞናርቺካል ስቴትነታቸው ምክንያት የሆነው። ሌላው በተጨማሪ ደግሞ የኦሮሞ እነዚህ የጊቤ ሞናርቺካል ስቴቶች ወይም የኦሮሞ ማህበረሰብ ወደ ሞናርቺ ለመቀየር የተቀየረበት አንዱ ምክንያት ሎንግ ዲስታንስ ትሬድ እና ዘ ስፒሪትስ ኦፍ ኢስላም ነው አይደል? ተያያዥ ስለሆነ ነው። ሁለተኛው ደግሞ ዜር ሪሌሽንሺፕ ዊዝ ዜር ኔትቦሪንግ ስቴትስ ነው ወይም ደግሞ ኦሞቲክ ስቴቶች ጋር የነበራቸው ሪሌሽንሺፕ። እነሱ ወዴት ነበር የመጡት? ወደ ቢዛሞ፣ ኢናሪያ፣ አንፊሎ እነ ወላይታ፣ ሸካ፣ ከፋ፣ የም ያሉባቸው አካባቢዎች ላይ ነው አይደል የመጡት። ሶ ወደ እነዚህ አካባቢ መጡ። እነ ቢዛሞ እነ ኢናሪያና አንፊሎን መቆጣጠር ቻሉ። ሌሎቹ ግን አልተቆጣጠሯቸውም። ኦሞቲክ ስቴቶችን መቆጣጠር አልቻሉም። ሶ በዙሪያቸው ያሉትን ስቴቶች ሲመለከቱ እነሱም የተቆጣጠሯቸውን ግዛቶች ሲመለከቱ ይሄን አይነት ሞናርቺካል የሆነ ስርዓት የሚከተሉ ናቸው። ሶ እነሱም ወደዚህ ስርዓት ተሳቡ ማለት ነው። ፋይቭ ኦሮሞ ሞናርቺስ ኢመርጅድ which is called ጊቤ ሞናርቺስ ይለናል። ከኦሮሞ ንጉሳዊ መንግስታት መካከል ቀድሞ የተመሰረቱት አምስቱ የጊቤ ንጉሳዊ ስቴቶች ናቸው፣ ሞናርቺካል ስቴቶች ናቸው። እነማን ናቸው እነዚህ አምስቱ? የመጀመሪያው ሊሙናሪያ ትባላለች። ሊሙናሪያ ፈርስት ስቴት established by ቦፎ or አባ
ጎሞን ዘ ፈርስት ኢን 1800 የመጀመሪያዋ ዘ ፈርስት ጊቤ ሞናርቺካል ስቴት ማንሽ ከተባላችሁ ሊሙናሪያንስ ቀድማ የተመሰረተችው በማን የተመሰረተችው ቦፎ ይባላል ወይም አባ ጎሞል በመባል ይታወቃል 1800 ላይ ነው። ሊሙናሪያ ደግሞ ሀያል የነበረችው በማን ጊዜ ነበረ? ሪችድ ኢት ስፒክ አንደር ኢብሳ ኦር አባባ ጊቦ ይለናል። በኢብሳ አባባ ጊቦ ጊዜ ነበረ እንግዲህ ሀያል የነበረችው። ሌላዋ የጊቤ ስቴት ማነች? ጉማ ነች። ፋውንደር ባይ ኦንቾ ጂልቻ ኖን ፎር ኮንፍሊክትስ ዊዝ ሊሙናሪያ ይለናል። በኦንቾ ጂልቻ አማካኝነት ነበር የተመሰረተው የጉማ ስቴት። ሊሙናሪያ ከተመሰረተች ከ10 ዓመት በኋላ ነበረ ጉማ የተመሰረተው። ጉማም ከኢናሪያ ጋር በነበራቸው ኮንፍሊክት ወይም ደግሞ ከኢናሪያዎች ጋር ከሊሙ ኢናሪያዎች ጋር ለረጅም ጊዜ ፋይት በማድረግ የሚታወቁ ናቸው ወይም ደግሞ ከነሱ ጋር ግጭት ውስጥ በመግባት የሚታወቁ ናቸው። ሶስተኛዋ ጊቤ ስቴት ጎማ ነች። ጎማን ስንመለከት ኢስላማይዝድ ኤርሊ አንደር አባ ማኖ ሪፕሌሲንግ ገዳ ዊዝ ኤሞናርቺ ይለናል። የጎማ ስቴትን ስንመለከት 1820 ላይ ሲሆን የተመሰረቱት በአባ ማኖ አማካኝነት ነበር የተመሰረቱት። ጎማዎች ከሁሉም የኦሮሞ ስቴቶች ቀድመው ሙሉ ለሙሉ ገዳ ስርዓትን ትተው ቀጥታ ወደ ሞናርቺካል ስርዓት የተቀየሩ ናቸው። በአንድ ጊዜ የገዳውን ስርዓት እርግፍ አድርገው ትተው ወደ ሞናርቺ የተቀየሩ ሲሆኑ ሙሉ ለሙሉ ደግሞ ሙስሊም ነበሩ። ሙስሊም የሆኑትም በዚሁ በንጉሳቸው በአባ ማኖ አማካኝነት ነበር። ኢስላማይዝድ የሆኑት የመጀመሪያው የኦሮሞ ሞናርቺካል ስቴት ማን ናቸው? ጎማ ናቸው። ሌላዋ ጅማ ካካ ነች ወይም ደግሞ ጅማ የምናውቃት የቡና ምድር ጅማ ማለት ነች። ጅማ አባ ጅፋር በሚባለው ንጉሷ ትታወቃለች። established in 1813 by Sana which is Abba Jafar first in 1813 up to 55 a powerful warrior and diplomat ይለናል። ጅማ ካካ እንግዲህ ወይም ጅማ የተመሰረተችው 1830 ላይ በሳና በተሰኘው ንጉስ ወይም በአባ ጅፋር ዘፈርስት ነው። ሳና ያው የእስልምና ስያሜ ነውና አባ ጅፋር ይባላል ደግሞ በኦሮምኛው እንትልና አባ ጅፋር ዘፈርስ ነበር የመሰረቷት። ለ25 ዓመት አስተዳድረዋል። እኛ አባ ጅፋር ለ25 ዓመት ያስተዳደሩና ከጅማ ነገስታቶች በጣም ሀያሉና ትልቁ ነበሩ። እኛ የምናውቃቸው ብዙ ጊዜ ለጅማ መጠሪያ የሆኑት ጅማ አባ ጅፋር እየተባለ የሚጠሩት ሁለተኛው አባ ጅፋር ናቸው። በኋላ ከሚኒሊክ ጋር ጥብቅ የሆነ ግንኙነት የነበራቸው የኢትዮጵያን ኢምፓየር ሲገነባም ጅማን ፒስፉሊ ወደ ኢትዮጵያ ኢምፓየር ሰሚት ያደረጉት ናቸው። አሁን የቤተ መንግስታቸው የሚጎበኝላቸው ማለት ነው። አምስተኛዋ ጊቤ ስቴት ጌራ ነች። ጌራ ፋውንድድ ኢን 1813 ባይ ቱሉ ጉንጂ ሌተር ሪፕሌስድ ባይ አባ ባሶ ኤንድ አባ ራጎ ይለናል። ሌላዋ ጌራ ነች። አምስተኛዋ በ1830 በቱሉ ጉንጂ አማካኝነት ነበር የተመሰረተችው። ከዛም አባ ባሶ እና አባ ራጎ በተሰኙ መሪዎች ደግሞ ሩል ስትደረግ ቆይታ በስተመጨረሻ በሚኒሊክ ግዛት ሰብጁድ ተደርጋለች ማለት ነው። ሌላው ለቃ ስቴትስ ነው። ለቃ ስቴትስ ጋር የወለጋ ስቴቶች ለማለት ነው። እሺ ለቃ ስቴትስ ዘወለጋ ሪጅን ኢስት ኦፍ ዲዴሳ ሪቨር ኦኩፓይድ ባይ ለቃ መቻ ኦሮሞስ ይለናል። ለቃ ስቴት ምንለው ወይም ለቃ ምንለው አካባቢ ራሱ ምንድነው? የት ነው? ወለጋ ውስጥ የሚገኝ አካባቢ ሲሆን ከዲዴሳ ወንዝ በምስራቅ በኩል የሚገኝ የወለጋ ክፍል ነው። በለቃ መቻ ኦሮሞዎች ቁጥጥር ውስጥ ያለ ከመቻ ኦሮሞ ጎሳዎች ውስጥ በለቃ መቻ ኦሮሞ ጎሳዎች ቁጥጥር ውስጥ ያለ ግዛ አካባቢ ነው። ሶ they transitioned from ገዳ to monarchical system in like in the ጊቤ regions ይለናል። ጎረቤታቸው እንደ ጎረቤቶቻቸው እንደ ጊቤ ሪጅኖች ሁሉ እነዚህም በዚሁ በ19ኛው ክፍለ ዘመን ላይ ከገዳ ስርዓት ወደ ሞናርቺካል ስርዓት ሺፍት አድርገዋል። በዚህም ሁለት የለቃ ስቴቶች ተመስርተዋል። የመጀመሪያው ለቃ ነቀምቴ ነች። ፋውንደድ ባይ ባካሬ ጎዳና strengthened by ሞረዳ ባካሬ which is later ruled by ኩምሳ ሞረዳ ይለናል። ለቃ ነቀምቴ የተመሰረተችው በማን ነው? በባካሬ ጎዳና አማካኝነት ነው። በባካሬ ጎዳና ተመሰረተች። ጠንካራ የሆነ ንጉስ ደግሞ ሞረዳ ባካሬ የተሰኘው የለቃ ነቀምቴ ጠንካራውና ሀያሉ ንጉስ ነግሶ ነበር። በዚህ ጊዜም ለቃ ነቀምቴ ሀያል ሆና ነበር። ከሞረዳ ባካሬም በኋላ ደግሞ ማን መጣ? ኩምሳ ሞረዳ የሱ የማን የባካሬ የሞረዳ ባካሬ ልጅ ኩምሳ ሞረዳ መጥቷል ማለት ነው። ከዛም እሱም እስከ 1889 ጀምሮ ለረጅም ዓመታት ማስተዳደር ችሏል። ሁለተኛዋ የለቃ ስቴት ለቃ ቀለም ትባላለች። ለቃ ቀለም ይባላል። ዩኒፋይድ ባይ አባዱላ ቱሉ ኖን ፎር አግሪካልቸራል ኤንድ ጎልድ ትሬድ ዊዝ ዘ ሱዳን ይለናል። ለቃ ቀለም እንግዲህ በአባዱላ ቱሉ የሚባል ወይም ቱሉ የሚባል መሪ ነበረ። በእሱ አማካኝነት ነው ዩኒፋይዱና እንደ ስቴት የተቋቋመችው። በአግሪካልቸርና በትሬድ ይተዳደሩ ነበር፣ ግብርናን ያካሄዱ ነበር። በተጨማሪ ደግሞ ንግድን ደግሞ ከሱዳን ነጋዴዎች ጋር በንግድ ይተሳሰሩ ነበር። ሌተር ሩልድ ባይ ደጃዝማች ጆቴ ቱሉ ብዙዎቻችን የምናውቃቸው መሪ ናቸው። በኋላ ላይ ከአባዱላ ቱሉ በኋላ ደጃዝማች ጆቴ ቱሉ ለቃ ቋለምን አስተዳድረዋል ማለት ነው።
እሺ በጣም አሪፍ የኦሮሞ ሞናርቺካል ስቴቶች እነዚህ ናቸው ካልን አሁን ደግሞ ወደ ምስራቅ ኢትዮጵያ እንሂድና ዘ ኤሚሬትስ ኦፍ ሀረር እንመልከት ወይም ደግሞ የሀረርን ኤሚሬትስ እንመለከት ሀረር was the centers of the last sultanates of አዳል a powerful state ይለናል ሀረር እንግዲህ በኢትዮጵያ ውስጥ የሙስሊም ሱልጣኔቱ ጠንካራውና ትልቁ ስቴት የነበረው ወይም ደግሞ መንግስት የነበረው የአዳል መንግስት ዋና መቀመጫ ነበረች ለረጅም ዓመታት ማለት ነው ኢሚር ኑር ኢብን አልዋዚር built a jagol wall to protect the city it becomes a UNESCO World Heritage Site in 2006 ይለናል ኢሚር ኑር ኢብን አልዋዚር ምንለው እንደምታስተውሱ 16ኛው ክፍለ ዘመን ላይ የኦሮሞ ፖፑሌሽን ኤክስፓንሽኑን ፍራቻ ወይም ደግሞ የኦሮሞ ማህበረሰብ የነበረው እንቅስቃሴ ወደ ሀረር የነበረውን እንቅስቃሴ ለመከላከልና ሀረርን ከኦሮሞዎች ወረራ ለመጠበቅ በማሰብ ይሄን የጀጎል ግንብ ምንለው ወይም ሀረርን በጀጎል ግንብ አጥሮ ነበር ሶ ይሄ ግንብ እንደምታውቁት እንግዲህ በ2006 በፈረንጆቹ አቆጣጠር በ2006 የዓለም የቅርስ መዝገብ ላይ ዩኔስኮ ላይ ተመዝግቧል አይደል ለኢትዮጵያ አንዱ ቅርስ ተብሎ ተመዝግቧል due to the pressure from ባረንቱ ኦሮሞ the sultanates of አዳል moved their capital to አውሳ እንደምታስተውሱት ደግሞ ከአህመድ ግራኝ በኋላ ሙስሊም ሱልጣኔቱ አይደለም ወደ ክርስቲያን ኪንግደም ሊሄድ ይቅርና የኦሮሞ ፖፑሌሽን ሙቭመንቱን መቋቋም አቅቶት ነበር ብለን አይተን ነበር ከዚህ ቀደም በነበረው ቻፕተር ላይ ሶ ከዛ በኋላ የመጡት ከአህመድ ግራኝ በኋላ የመጡት የአዳል ነገስታት ወይም የአዳል ሱልጣኖች የኦሮሞ ፖፑሌሽን ሙቭመንት በጣም ኢምፕሬስ ያደረጋቸው ሲመጣ ወይ ደግሞ ፕሬሸር ያሳደረባቸው ሲመጣ በተለይ ወደዚህ አካባቢ ወደ ምስራቅ ወደ ሀረር የመጡት ኦሮሞዎች የባረንቱ ኦሮሞዎች ነበሩ ሶ የባረንቱ ኦሮሞዎችን ጫና ካቅማቸው በላይ ሲሆንባቸው የአዳል ሱልጣኖች ካፒታል ሲቲያቸውን ወደ ታዞሩ ከሀረር አንስተው ወደ አውሳ ወደ አፋር ጠጋ ብለው ወደ አውሳ አደረጉ ኢሚር አሊ ዳውድ founded an independent Harari dynasty making a Harar a major trade center ይለናል ከዛ በኋላ እንግዲህ ሀረር ፀሐይ ወጣላትና ኢሚር አሊ ዳውድ የሚባል መሪ ተነሳ ይሄም መሪ ሀረር የምትባል ከተማን መሰረተ በዚች በሀረሪ ከተማ ላይም ደግሞ የሀረሪ ዳይናስቲን ገንብቶ የሀረሪ ዳይናስቲን መስርቶ በሀረሪ ዳይናስቲ ስር ሀረርን ታላቅ ከተማና ታላቅ የንግድ ማዕከል ማድረግ ቻለ ትሬድ ኮኔክሽኑን ስንመለከት ወይም ሀረር ከነማን ጋር በንግድ ተሳሰር ነበር ስንል ሊንክር ቱ ዘይላ በርበራ ኤንድ ዘ ኢትዮጵያን ኢንተሪዮር ፓርትስ ወይም ደግሞ አንደኛ ሀረር በዛ በጫፍ በኩል ስለምትገኝ በቀላሉ በጅቡቲ በኩል ከማን ጋር ወደ እንትን ትገናኝ ነበር ወደ ንግድ ትገናኝ ነበር ለዘይላና ለበርበራ ወደቦች ቅርብ ነበረች በሳውዝ ኢስተርን በኩል ለበርበራ በምስራቅ በኩል ደግሞ ለዘይላ ወደብ ቅርብ ነበረች በተጨማሪ ደግሞ ከኢንተሪዮር ፓርትስ ኦፍ ኢትዮጵያን ጋር በንግድ ተተሳሰር ነበር አይደል እንዴ አሁን ለምሳሌ ጅቡቲ ባቡር ሀዲዳውን በዛ ነው የሚያልፈው አይደል እንዴ ሶ ሀረር minted its own coins in the 17th century ሀረሮች እንግዲህ በጣም በንግዱ ከማድረጋቸውና ከመሰልጠናቸው የተነሳ 17ኛው ክፍለ ዘመን ላይ የራሳቸው የሆነ ሳንቲም መቅረጽ ችለው ነበር ሀረሮች የራሳቸው የሆነ መገበያያ ሳንቲም ነበራቸው ልክ እንደ አክሱማውያን ሁሉ ማለት ነው ሌላው ኪ ትሬድ አይተሞቹ ስንመለከት ወይም ዋነኛ የመገበያያ እቃዎቻቸው ምዳቸው ወይ ደግሞ የሚገበያዩት ምንድን ነበር ስንል ግሬንን ይሸጡ ነበር ፍሩት ወይም ፍራፍሬዎችን ቬጂቴብልስ አትክልቶችን አሁንም ድረስ ሀረር የምትታወቅባቸው ናቸው አኒማልስ ከሶማሊያና ከአፋር ነጋዴዎች እያመጡ ይለውጡ ነበር አይቮሪ የዞን ጥርስ መስክ ስፒስ ስሌቭ ጎልድ ኤንድ ኮፊ እነዚህን እንግዲህ ምርቶች ከሀገር ወደ ውጭ ልካሉ ከውስጥ የሚገቡትም ደግሞ ያስገቡ ነበር ሌላው ሀረር የምትታወቅበት ነገር ምንድነው ኢስላሚክ ለርኒንግ ኤንድ ካልቸር ያለባት ነች ወይ ደግሞ የእስልምና እምነት እንደ ኢትዮጵያ ስንሄድ የእስልምና እምነት ዋነኛ መቀመጫና ማስተማሪያ ቦታ ነች ኢምፖርታንት ሞስኪውስ ኤንድ ሽራይንስ ኢንክሉድስ ዘ ግራንድ ሞስኪው ኤንድ ኢሚር ፓላስስ ይለናል እንደ ኢሚር ቤተ መንግስትና እንደ ታላቁ ሞስኪው እንደ ታላቁ መስጊድ ያሉ ቦታዎች ያሉባት ትልልቅ መስጊዶች ያሉባት እና ዋነኛ የእስልምና እምነት ማስተምሮ ቦታ የሆነች እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ራሱ የእስልምና እምነት ማስተማሪያና ዋና ማዕከል ከሆኑ ከተሞች መካከል አይ ቲንክ ለምሳሌ ካርሳሳት 7ኛው ትመስለኛለች በዚህ ደረጃ ላይ ያለች ዋነኛ የእስልምና ማዕከሎች ከተማ ነች ከውጭ የዓለም ክፍል ጋር ያላት ግንኙነት ምን ይመስላል ስንል ፎሬን ሪሌሽኑ ስንመለከት ትሬድድ ዊዝ የመን ኤንድ ዘ አረቢያን ፔኒንሱላስ ይለናል ከየመኖች ጋር እንዲሁም ደግሞ ከአረብ ደሴቶችና ዳርቻዎች ጋር ከፍተኛ የንግድ ትስስር ነበራት suspicious of Europeans like Richard Burton in 1855 was the first ይለናል በተጨማሪ ደግሞ አውሮፓውያንም ደግሞ ኢንተረስትድ የሚሆኑባትና በተለያየ ጊዜ እየመጡ የሚጎበኙት የተለያዩ ጥናቶች የሚያደርጉባት ሀገር ከተማ ስትሆን ለምሳሌ ሪቻርድ ቡርቶን 1855 ላይ ወደ ሀረር መጥቶ ነበር the first European to visit Harar by disguising as an Arab ይለናል ልክ እንደ አረብ ሆኖ መጥቶ ሀረርን የጎበኘ የመጀመሪያው አውሮፓዊ ነው
occupied by Egyptians in 1875 up to 1885 under Muhammad Rauf Pasha ሌላው ደግሞ በአጼ ዮሐንስ ዘመነ መንግስት ጊዜ በሞደርን ኢትዮጵያን ፔሪድ ሂስትሪ ላይ እንግዲህ ወደ ቻፕተር 6 ላይ ቻፕተር 5 ስለ አፍሪካ ነው ቻፕተር 6 ላይ ሞደርን ኢትዮጵያን ሂስትሪ አለ አይደል እሱን ስታጠኑ እንግዲህ አምና አስሮታ ፍል ላይ ያስተማርኳችሁ ቻፕተር 3 ቪዲዮ አለ አይደል እንድታስተውሳላችሁ 1875 ላይ ንጉስ ዮሐንስን አጼ ዮሐንስን ግብጾች ሲዋጉ በሶስት አቅጣጫ መጥተው ነበር አንዱ በሐረር በኩል የመጣው የመሐመድ ረውፍ ፓሻ ጦር ነበር ይሄ መሐመድ ረውፍ ፓሻ ጦር እንግዲህ አጼ ዮሐንስ ሳያስወጡት ቀርተው ለ10 አመታት ያክል ከ1875 ከ1885 ድረስ ሐረር ለ10 አመታት ያክል አስተዳድሮ እንደነበረ አስተምራችኋለሁ ዛሃራሪ አፎቻ ኦር ሰልፍ ጎቨርናንስ ሲስተም ይላል ይሄ ኢንዲጂነስ ኖሌጅ ሲስተም ውስጥ የተማራችሁት እንዲሁ ደግሞ ጂኦግራፊም ላይ እንዲሁ ደግሞ ኢንዲጂነስ ኮንፍሊክት ሪሶሉሽን ሜተዶች መካከል ያያችሁት ነው ሐረሮች የራሳቸው የሆነ ኢንዲጂነስ ኖሌጅ ሲስተም አላቸው እሱ ምንድነው አፎቻ ምንለው ስርዓት አለ ራሳቸውን በራሳቸው የሚያስተዳድሩበት የራሳቸው የሆነ መንግስት የሚሽሩበት ሲስተም ነው አፎቻ የትራዲሽናል ሰልፍ ሄልፕ ኤንድ ፒስ ኪፒንግ አሶሲዬሽን ይለናል ራሳቸውን በራሳቸው የሚያስተዳድሩበት የሚረዱበት እንዲሁም ደግሞ የአካባቢውን ሰላምና ጸጥታ የሚያስጠብቁበት ህብረት ነው የወንዶቹ አፎቻ አቦዎች የሚባል መሪ ያለው ፊሜል አፎቻ ደግሞ ኢንዶዎች ይባላል ኢጋሊታሪያን ሲስተም ሪዲዩሲንግ ክላስ ኮንፍሊክትስ ኤንድ ስትሬንግዘኒንግ ሶሻል ሶሊዳሪቲ ይለናል የማህበረሰቡን ትስስር የሚያጠናክር የማህበረሰቡን ህብረት የሚያጠናክርና ሐረር ውስጥ የሚፈጠሩ ግጭቶችን ደግሞ የሚፈታ አሶሲዬሽን ነው ኦሮሞ ፒፕል ሌተር አዶፕትድ አፎቻ ፕራክቲስስ ይለናል የኦሮሞ ማህበረሰብ እንግዲህ ወደዚህ አካባቢ ኤክስፓንድ ባደረጉበት ወቅት ላይ ይሄንን የሐረሮችን አፎቻ ሲስተምን አዶፕት አድርገዋል የኦሮሞ ማህበረሰብ አዶፕት አድርገዋል እሺ በመቀጠል ሼክ ደምስ ኦፍ አሶሳ ቤኒሻንጉል ኤንድ ኮሞሻን እንመልከት የአሶሳ የቤኒሻንጉልና የኮሞሻ ስቴቶች ስንመለከት ቤኒሻንጉል which is a Bertha and Gumuz were indigenous peoples along the Sudanese border ይለናል ቤኒሻንጉል በርታ ጉሙዝ የምንላቸው ብሔረሰቦች እንግዲህ ይሄ በኢትዮ ሱዳኒስ ቦርደር ወይም ደግሞ ኢትዮጵያና ሱዳን ድንበር አካባቢ ይሄ ቤኒሻንጉል ብለን የምንጠራው ክልል ውስጥ የነበሩ እዛ አካባቢ ላይ ቀድሞም የነበሩ ኢንዲጂነስ ፖፑሌሽኖች ናቸው Three Muslim sheikdoms emerged in the 19th century due to Islamic influence from the Sudan and gold trade ይለናል ከዛም እዚህ አካባቢ ላይ ወይም ደግሞ ቤኒሻንጉል ላይ ሶስት የሙስሊም ሼክደሞች ወይም ኪንግደሞች ተመሰረቱ 19ኛው ክፍለ ዘመን ላይ ምክንያቱም ምንድነው ስንል አንደኛ በዚህ በሎንግ ዲስታንስ ትሬድ ምክንያት እዚህ አካባቢ ላይ የነበረው ኢንፍሉዌንስ እና ከሱዳን እንዲሁም ደግሞ በዚህ በወርቅ ንግድ አማካኝነት ሙስሊሞች ወደዚህ አካባቢ በጣም በከፍተኛ ሁኔታ ከሱዳንም መጥተው ይነግዱ ነበር እንዲሁም ደግሞ ከተለያየ አካባቢ የመጡ እዚህ አካባቢ ላይ የሚነግዱ ወርቅን የሚነግዱ ነጋዴዎች ነበሩ የነዚህ ነጋዴዎች እምነት ሙስሊሞች ነበሩና በእነዚህ ሙስሊሞች ተጽዕኖ አማካኝነት እዚህ አካባቢ ላይ ሼክደምስ ሙስሊም ሼክደም ሊቋቋም ችሏል ማለት ነው sheikdoms of Asosa which is Akoldi Benishangul Komosha Matakel region which is a Gumuz territory so the emergence of another sheikdom in Guba ይለናል ሼክደሞቹ ስንመለከት አሶሳ አለ ወይም አቆልዲ ምንለው አለ ቤኒሻንጉል አለሽ ከዛ ኮሞሻ አለ እንዲሁ መተከል አካባቢ ላይ ደግሞ ወይም የጉሙዝ ግዛት ላይ እንደዚሁ ሌላው ሼክደም የተቋቋመበት ወይም የሼክደም ኪንግደም የተቋቋመበት ቦታዎች ናቸው ማለት ነው እሺ እንግዲህ በመቀጠል የቀረን ማን ነው ሸዋ ኪንግደም ነው ከዚህ በኋላ እንግዲህ የሸዋ ኪንግደም እንመለከታለን ሸዋ was founded by ነጋሲ ክርስቶስ in the 17th century ሸዋ በ17ኛው ክፍለ ዘመን ላይ በነጋሲ ክርስቶስ አማካኝነት ነበር ፋውንድድ የተደረገችው ወይም የተመሰረተችው who claimed a descent from king ልብነ ድንግል in 1508 out to 1514 early political center was in አይኔ in መንዝ ይለናል ነጋሲ ክርስቶስ 17ኛው ክፍለ ዘመን ላይ ሸዋን መሰረተ ይሄ ነጋሲ ክርስቶስ ደግሞ የማን ዘር ነበረ ወይም የማን የዘር ግንድ ያለው ነበረ የንጉስ ልብነ ድንግል ያኔ ከሙስሊም ስልጣኔቱ ጋር ይዋጋ የነበረው የንጉስ ልብነ ድንግል ዘር የሆነው ነጋሲ ክርስቶስ 17ኛው ክፍለ ዘመን ላይ ሸዋ ኪንግደምን መሰረተ የት አይኔ የምትባል ቦታ ላይ መንዝ ውስጥ ወይም ሰሜን ሸዋ ላይ መንዝ ውስጥ አይኔ የምትባል ቦታ ላይ ዋና የፖለቲካ ሴንተሩን አይኔ ላይ አድርጎ የሸዋ ኪንግደም መሰረተ ነጋሲ ክርስቶስ traveled to Gondar to seek recognition from king ኢያሱ the first but died of smallpox ይለናል ነጋሲ ክርስቶስም እዚህ አዲስ በመሰረታት ኪንግደም ላይ በሸዋ ኪንግደም ላይ ፈቃድ እንዲሰጠውና የሸዋ ኪንግደም ንጉስ ተደርጎ ሪኮግናይዝድ እንዲደረግ ወይ ፈቃድ እንዲሰጠው ሪኮግኒሽን ለማግኘት ወደ ጎንደር አቀና because of that በወቅቱ ጎንደር ላይ የነበረው ኢያሱ ዘግሬት ስለነበረ ብቻ ሳይሆን ከሌሎቹ የኢትዮጵያ ክፍሎች በተሻለ ፓወርፉል የነበረችው ጎንደር ስለነበረች ወደ ጎንደር
ቴሪቶሪ ላለመጠቃለልና ወይም ደግሞ የጎንደር በጎንደር ስር ፈቃድ አግኝቶ እንደ አንድ ሪጂናል ስቴት ለመቆጠር ነጋሲ ክርስቶስ ፈቃድ ለመጠየቅ ወደ ንጉስ ኢያሱ ዘፈርስት ወይም ወደ ኢያሱ ዘግሬት ፈቃድ ለመጠየቅ ሄዶ ነበር። ነገር ግን በበሽታ ምክንያት ሞተ። ንጉስ አብዬ ከእንትላ በኋላ የመጣው ነው ነጋሲ ክርስቶስ በኋላ የመጣው ነው። ኤክስፓንድድ ሸዋ ቱ ሀራ አምባ ኤንድ ሞቭድ ዘ ካፒታል ቱ ዶቃቂት which is near ደብረ ሲና ይለናል። ከዛም በኋላ የመጣው ንጉስ አብዬ ደግሞ አብዬ ይባላል። በወቅቱ የንግስና ማዕረግ ስለሌላቸው ነው እዚህ ጋር ንጉስም ምንም ያልተባሉት። እኔ ያው ዝም ብዬ ንጉስ አልኩ እንጂ የላቸውም። ሶ ከ1718 እስከ 1745 ድረስ ያስተዳደረው አብዬ ሸዋን ወደ ተለያዩ አካባቢዎች ሲያስፋፋ ቆይቷል። እስከ ሀራምባ ድረስ መውሰድ ችሏል። በተጨማሪ ደግሞ ዋና ከተማዋን ከአይኔ አንስቶ ወደ ዶቃቂት ወሰደው። ዶቃቂት ላይ ያደረገው ዋና ከተማውን። ዶቃቂት የምትባለው ግዛት ደግሞ የት ነው? ደብረ ሲና ውስጥ ያለች አካባቢ ነች። አሁንም ድረስ አለ እንደዛ ይባል አካባቢ። ከዛ መቀጠል ከአማህ ኢየሱስ ቀጥሎ ደግሞ ከአብዬ ቀጥሎ አማህ ኢየሱስ መጣ። አማህ ኢየሱስ ከ1745 እስከ 1775 ድረስ ቆይቷል። ለ30 ዓመታት ያክል አስተዳድሯል። ኮንኩርድ አንኮበር ሜኪንግ ኢት ዘ ኒው ካፒታል ይለናል። ከዛ አማህ ኢየሱስ ደግሞ አሁንም እሱም የሸዋን ግዛት በሚያስፋፋበት ወቅት ላይ አንኮበር የምትባል ግዛትን ተቆጣጠረ። ይሄም ደግሞ ከዛ ከአዲስ አበባ ወጣችሁ ወደ ሰሜን ኢትዮጵያ ስትሄዱ የምታገኙት ከተማ ነች። እንዲሁም ከዛም ስትመጡ ወደ አዲስ አበባ ከመግባታችሁ በፊት የምታገኙት ከተማ ነችና አንኮበር የምትባለውን ግዛት ሲቆጣጠር ወይ ዋና ከተማውን ወዴት ቀየረ? ወደዚህ ወደ አንኮበር ቀየረ። በነገራችን ላይ አንኮበር የሸዋ ብቻ ሳይሆን ለኢትዮጵያም የ24 ሰዓት ዋና ካፒታል ሆና አገልግላለች። ኢትዮጵያ የምትባለው ኢምፔሪያ ከተመሰረተች በኋላ አዲስ አበባ እንደ ዋና ካፒታል ከመቆርቆሯ በፊት ለ24 ሰዓት ያክል አንኮበር የኢትዮጵያ ዋና ከተማ ሆና አገልግላለች። ሶ ከአማህ ኢየሱስ በኋላ አስፋወሰን መጣ። ከ1775 እስከ 1808 ድረስ ኤክስፓንድድ ሸዋ ፈርዘር ይለናል። ሸዋ ከነበረችበት ግዛት የበለጠ አስፋፍቷታል። established a strong administrative system with a governors known as አበጋዞች ይለናል። አሁን ያዙ ካስፋወሰን ጀምሮ ነው ሸዋ በብዙ ነገር እየተለወጠች የመጣችው። አንደኛ ሸዋን ወደ ሰፊ ግዛት አስፋፋ። ወደ ኦልሞስት ወደ 28 አመታት ወደ 33 አመታት ያክል አስተዳድሯል እና አዲስ የሆነ የመንግስት ስርዓት ላይ መጣ። ነገስታ መሪዎችን ወይም ደግሞ አበጋዞች የሚባሉ ጎቨርነሮችን መሾም ጀመረ በግዛቶች ላይ ማለት ነው። ዲቫይደድ ሸዋ into 4 major provinces which is ይፋት፣ መንዝ፣ አንኮበርና መራሃ ቤቴ each with sub regions ይለናል። ከዛ ሸዋ አሁን እየተለጠጠች እየሰፋች ስለመጣች ወደ 4 ዋና ግዛቶች ከፋፈላት። ላይክ አሁን ለምሳሌ ኢትዮጵያውን ዋናው ሀገር አለች። ከዛ ወደ 9 ክልል ወደ 12 ክልሎች እንደምንከፋፍለው ሁሉ ሸዋን እንደ አንድ ግዛት ወስዶ ወይም እንደ አንድ ትልቅ ሀገር ወስዶ ከዛ በሸዋ ስር 4 ግዛቶች አደረገና በዋና ግዛቶች ይፋት፣ መንዝና አንኮበር እንዲሁም መራሃ ቤቴ ብሎ ከፋፈላቸው። ለነዚህ ራሳቸውን የቻሉ አበጋዞች ወይም ደግሞ ጎቨርነሮች ይኖራቸዋል። የይፋት ጎቨርነር ይኖራል ወይም አበጋዝ ይኖራል። የመንዝ አበጋዝ አለ፣ የአንኮበር አበጋዝ አለ፣ የመራሃ ቤቴ አበጋዝ አለ። በእነሱ ስር ደግሞ ሌሎች ሰብ ሪጅኖች ደግሞ አሉ። በይፋት ስር ሌሎች ክፍፍ ግዛቶች ደግሞ ይኖራሉ። በመንዝ ውስጥም በአንኮበር ውስጥም ለነዚህም ደግሞ በሰብ ሪጅኖችም ደግሞ ሌሎች ጎቨርነሮች ወይም ደግሞ አበጋዞች ይሾሙ ነበር። ሸዋ during the ዘመነ መሳፍንት era of the warlords remained independent from the civil wars that divided the northern ኢትዮጵያ ይለናል። እንግዲህ ሸዋን ስንመለከት በመካከለኛው ኢትዮጵያ ክፍለ ዘመን ታሪክ ላይ ከ1769 እስከ 1855 በቆየው የዘመነ መሳፍንት ጊዜ ሸዋ ምን ትመስል ነበር ወይም ሸዋ በዘመነ መሳፍንት ጊዜ ምን ትመስል ነበር ስንል ብቸኛው በዘመነ መሳፍንት ጊዜ አንጻራዊ ሰላም የነበረባት ቦታ የት ነበር? ሸዋ ነበር። ሸዋ ውስጥ ምንም አይነት ሲቪል ዋር አልነበረም። ሰሜኑ ክፍል እንደዛ ሲከፋፈል ሲባላ ሲቧጨቅ ሸዋ ላይ በጣም ሰላም ነበረ። በዚህ ጊዜ ዘመነ መሳፍንት በነበረበት ወቅት ደግሞ ከነበሩ ነገስታት መካከል ስትመለከቱ ይሄው ማን አለ? አማህ ኢየሱስ አለ። ከዛ በተለይ አስፋወሰን እሳት ውስጥ የነበረበት ጊዜ ነበረ። እዛ በቃ ዘመነ መሳፍንት እንደ እሳት የተንቦገቦገበት ታይም ነበር ሰሜኑ ላይ። ግን አስፋወሰን ሸዋ ላይ ሰላማዊ በሆነ መንገድ ሲያስተዳድር ነበር። ሌላው ማን መጣ? ወሰን ሰገድ መጣ ካስፋወሰን ቀጥሎ። ወሰን ሰገድ ከ1808 እስከ 1813 አስተዳደረ። ኦልሞስት ለ5 አመት ነው። ፎከስድ ኦን አድሚኒስትሬቲቭ ስታቢሊቲ ራዘር ዛን ኤክስፓንሽን። እሱ ደግሞ ከሌሎቹ የሚለየው በምንድነው? ሸዋን ከማስፋፋት ይልቅ ወይም ደግሞ ልክ እንደሌሎቹ ሸዋን ኤክስፓንድ ከማድረግ ይልቅ የሸዋን ግዛት ከማስፋፋት ይልቅ እሱ ትኩረቱን አድርጎ የነበረው ምን ላይ ነው? የሸዋን አመራር ስርዓት ወይም ደግሞ አድሚኒስትሬሽኑን ወይም የአገዛዝ ስርዓቱን የተረጋጋና ስቴብል የሆነ ሸዋን የራሱ የሆነ ቋሚ የሆነ አድሚኒስትሬሽን ሲስተም እንዲኖራት ለማድረግ ሲጥር ቆይቷል። ሌላው it strengthens the relation with ኦሮሞ through marriage alliances ይለናል። ሌላው ወሰን ሰገድ በወቅቱ ኤክስፓንድ ያደረገ የነበረው የኦሮሞ ማህበረሰብ እና ትልቅ ኢንፍሉዌንስ እየፈጠረ የነበረው የኦሮሞ ማህበረሰብ ቻሌንጅ እንዳይሆንበት ምን አደረገ? ከኦሮሞ ማህበረሰብ ጋር ወይም ቻሌንጅ ያደረጉት ከነበሩት የኦሮሞ ጎሳዎች ጋር የሜሬጅ ወይም ደግሞ የጋብቻ ትስስርን በመፍጠር
ሪላክሲቲን ወይም ደግሞ ስታቢሊቲ መፍጠር ችሏል። ፈርስት ሸዋ ሩለር ቱ ቴክ ዘ ታይትልስ ኦፍ ራስ ይለናል። ከሸዋ ነገስታትም የመጀመሪያው መሪ ነው ራስ የሚለው ማዕረግ የወሰደው። እናም ወሰን ሰገድ ሳይሆን ራስ ወሰን ሰገድ ብለን ነው የምንጠራቸው ማለት ለ5 አመት ቢቆዩም ግን የመጀመሪያውን ራስ የሚል ማዕረግ ያገኙ የሸዋ መሪ ነበሩ። በመቀጠል ንጉስ ሳህለ ስላሴ እናነሳለን። ከ1813 ከወሰን ሰገድ ማብቂያ አንስቶ እስከ 1847 እስከ ሚኒሊክ አባስ እስከ ኃይለ መለኮት ያገዛዝ ጊዜ ዘመን ማለት ነው። ንጉስ ሳህለ ስላሴን ስናነሳ ፈርስት ሸዋን ሩለር ቱ አሱም ዘ ታይትልስ ኦፍ ንጉስ which is king expanded ሸዋ ሳውዝ ዋርድ ሴንድ ሳውዝ ዌስት ዋርድ ይለናል። የመጀመሪያው የሸዋ ንጉስ ናቸው። ማን? ሳህለ ስላሴ ምን በማድረግ ንጉስ ወይንም ደግሞ ኪንግ የሚለውን ማዕረግ በሸዋ ውስጥ በመጠቀም ማለት ነው። ራስ የሚለው ማዕረግ ወሰን ሰገድ፣ ንጉስ የሚለውን ደግሞ ሳህለ ስላሴ ናቸው ለመጀመሪያ ጊዜ የተጠቀሙት። በተጨማሪ ሸዋን ወደ ምዕራብ ወደ ደቡብ ምዕራብና ወደ ደቡብ አካባቢዎች ያስፋፉ ናቸው። he strengthened ties with Muslims and Oromo rulers through diplomatic marriage ይለናል። ልክ እንደ ወሰን ሰገድ ሁሉ ከኦሮሞ ማህበረሰብና ከሙስሊሙ ማህበረሰብ ጋር የነበራቸውን ፖለቲካል ሪሌሽንሺፕ በፖለቲካል ሜሬጅ ወይም በፖለቲካዊ ጋብቻ እና በዲፕሎማሲ አማካኝነት ትስስር ሲፈጥሩና መስተጋብር ሲፈጥሩ የነበሩ ንጉስ ናቸው። encourage modernization like rebuild ደብረ ብርሃን ስላሴ ቸርች ይለናል። ሳህለ ስላሴ ያው ዘመናዊነትን የሚደግፉ ንጉስ ነበሩና በዚህም የሚታወቁ ናቸው። የተለያዩ አውሮፓውያንን ከንጉስ ፋሲለደስ በኋላ እና ከኢያሱ ዘግሬት በኋላ የንጉስ ፋሲለደስ ልጅ የሆኑት ንጉስ ታላቁ ኢያሱ እንግዲህ ወይም ኢያሱ ዘግሬት በአውሮፓውያን ዘመናዊነት ይማረኩ ነበር። በአውሮፓውያን የመድኃኒት ጥበብ ይማረኩ ነበርና የመድኃኒት ቀማሚዎችን ወይም ደግሞ ሐኪሞችን ወደዚህ ይጠሩ ነበር፣ ይጋብዙ ነበር። ግን ከፋሲለደስ ክሎዝ ዶር ፖሊሲ በኋላ ኢትዮጵያን ለአውሮፓውያን ክፍት ያደረጉት ማናቸው? ንጉስ ሳህለ ስላሴ ነበሩና ደብረ ብርሃን ላይ ያለውን ስላሴ ቤተክርስቲያንን ደግሞ ያደሱት እንደ አዲስ እንዲገነባ ያደረጉት እሳቸው ናቸው። በጣም እድሜ ጠገብ ነው፣ የቆየ ብዙ መቶ ዓመታትን ያስቆጠረ ስለነበር እንደ አዲስ ያሳደሱት እሳቸው ናቸው። promoted trade urbanization and revenue collection ይለናል። ንግድን በከፍተኛ ሁኔታ እንዲስፋፋ ያደርጉ ነበር። እንዲሁም ደግሞ ከተሜነትን ይደግፉ ያስፋፉ ነበር። የመንግስትን ገቢ ወይም revenue ይሰበስቡ ነበር። sought firearms and skilled workers from Europe ይለናል። ከአውሮፓ ዘመናዊ ጦር መሳሪያዎችን ማምጣት ይፈልጉ ነበር፣ ያመጡም ነበር። እንዲሁም ደግሞ የተሻለ ስኪል ያላቸው ነው ደግሞ ስኪል ሆኑ የተማሩ ብቃት ያላቸውን አውሮፓውያን ወደዚህ በማምጣት ይታወቁ ነበር። ፎሬን ሪሌሽንሺፓቸውን ስንመለከት established a direct diplomatic ties with France and Britain ይላል። ንጉስ ሳህለ ስላሴ በቀጥታ ከፈረንሳይ እንዲሁም ከብሪቴን አካላት ጋር ዳይሬክት የሆነ ዲፕሎማቲክ ግንኙነት ነበር የነበራቸው። ለምሳሌ ሆስትድ ዩሮፒያን ሚሽነሪስ ላይክ ኤክስፕሎረርስ ኤንድ ትሬደርስ ኤግዛምፕል ሜጀር ሃሪስ ሮቼት ዲ ሄሪኮርት ኤንድ ክራፍ እንዲሁም ደግሞ አይዘንበርግን ወደ ኢትዮጵያ የጋበዙ እነዚህኑ ለአውሮፓውያን በንግስና ጊዜያቶች ውስጥ የጋበዙ እንዲሁም ወደዚህ እንዲመጡ ያደረጉ እንዲሁም የተለያዩ አውሮፓውያን ሚሽነሪዎችን ወደ ኢትዮጵያ እንዲመጡ ያደረጉ ንጉስ ሳህለ ስላሴ ናቸው። ሳይንድ ዘ ትሪቲ ኦፍ ትሬድ ኤንድ ፍሬንድሺፕ ዊዝ ብሪቲሽ ኤንድ ፍራንስ in 1841 and 1843 respectively 1841 ላይ ከብሪቴን ጋር እንዲሁም 1843 ላይ ከፈረንሳውያን ነገስታት ጋር የንግድና የወዳጅነት ስምምነቶችን ትሪቲዎችን የተፈራረሙ ንጉስ ናቸው። ከሚኒሊክ በፊት ከአጼ ፋሲለደስ በኋላ ኢኮኖሚክ ግሮዙን ስንመለከት ደግሞ ሸዋ ቢካም ዌልዚ ኤንድ ስቴብል ኮምፔርድ ቱ ኖርዘርን ፕሮቪንስስ ይለናል። በዚህ ወቅት በንጉስ ሳህለ ስላሴ ጊዜ ሸዋ ከሰሜን ኢትዮጵያ ግዛቶች እንዲሁም ከሌሎች የኢትዮጵያ ክፍሎች በሙሉ በተለየ መልኩ ጣም የካበተችበት ሀብታም የሆነችበትና በሀብት የበለጸገችበት ጊዜ ነበረ። ለምሳሌ በ1840ዎቹ ስንመለከት በአመት ውስጥ የሚገኝ የነበረው ገቢ ወይም የሸዋ ገቢ ስንት ነበር? ከ80 ሺህ እስከ 300 ሺህ ማሪያ ትሬዛ ቴለር ያገኙ ነበር። ማሪያ ትሬዛ ቴለር ማለት የወቅቱ ዶላር እንደማለት ነው። በዶላር ሂሳብ ታስቡት ልክ እንደዚህ ከ80 ሺህ እስከ 800 ሺህ ዶላር ታገኝ ነበር ኢትዮጵያ እንደማለት ነው። ወይም ሸዋ ታገኝ ነበር። ምን ያህል እንግዲህ በለጸጉ እንደነበሩ ማወቅ ያላችሁ ከዚህ ኃይለ መለኮት እንግዲህ አሁን ንጉስ ሳህለ ስላሴ ጊዜያቸው ደርሶ ከ34 አመታት የንግስና አመት በኋላ አረፉ። ልጃቸው ኃይለ መለኮት ስልጣኑን ተረከቡ። ኃይለ መለኮት የንጉስ ሳህለ ስላሴ ልጅ እና የሳቸው ስልጣን አልጋ ወራሽ የአጼ ሚኒሊክ ደግሞ አባት ናቸው። ኃይለ መለኮት 1847 ላይ ስልጣን ያዙ። 1855 ላይ በሳቸው በህመም ሞቱ። ለ8 አመታት ነው የቆዩት። የሳህለ ስላሴ ልጅና እንትን ነበሩ አልጋ ወራሽ ነበሩ ማለት ነው። ruled Shawa during the final years of ዘመነ መሳፍንት Shawa remained relatively stable far from the northern conflict ይለናል። በኃይለ መለኮት ጊዜም ኃይለ መለኮት የነበሩበት የነገሱበት 8 አመት ማለት እንግዲህ የዘመነ መሳፍንት ማብቂያው ወቅት ነው።
ካሳ ኃይሉ እየተነሱበት የነበረበት ጊዜ ነበርና በእሳቸው ጊዜም እንግዲህ ሸዋ ሰላማዊ የነበረችበት ፔሪድ ነበረ። ነገር ግን እሳቸው በሞቱ በጥቂት ቀናቶች ወይም በወራቶች ልዩነት የዘመነ መሳፍንትን እንዲያበቃ ያደረጉትና ማዕከላዊ ኢትዮጵያን መመስረት የቻሉት የጎንደሩ ንጉስ የኢትዮጵያ አጼ ቴዎድሮስ እንግዲህ ወደ ሸዋ መጥተው በረከት ላይ የሸዋን መኳንንት እጃቸውን እግራቸውን ቆርጠው ሰብዱድ አድርገው ሸዋን በረከት ላይ ያሸንፈው አጼ ሚኒሊክንም የኃይለ መለኮትን እጅ አልጋ ወራሹን በግዞት ወስደው ጎንደር ላይ አስረው ነበር ማለት ነው። ሶ ሸዋ ይችን ትመስል ነበር። እሺ ተማሪዎች ለዛሬ የነበረን ቆይታ ይሄን ይመስላል። ለዛሬ ብቻ አይደለም ቻፕተር 4 በዚህ መልኩ ጨረስን። ቀጣይ ቻፕተር 5 ሁለት ቪዲዮ ሌሰን 1 እና 2 አንድ ላይ ሌሰን 3 እና 4 አንድ ላይ በሁለት ቪዲዮ ኔክስት ዊክ ላይ እንጨርሳለን። ይህ ማለት ሂስትሪ ኔክስት ዊክ እኔ ጨርስላችኋለሁ። ከዛ በኋላ ከቻፕተር 5 ጀምሮ ያለው ደግሞ ቪዲዮ መስራት አይጠበቀኝም ቢኮዝ እንዳለ ሁሉ ግሬድ 12 ሂስትሪ ከቻፕተር 3 ጀምሮ እስከ ቻፕተር 7 ድረስ ያሉትን ቪዲዮዎች ነው የምትከታተሉት። እኔ ሊንኩን ብቻ እያስቀመጥኩኝ አንብቡ ማለት ነው የሚጠበቅብኝ። ኢንትራንስ ኤግዛም መስራት ይሆናል ማለት ነው ስራችን ከዚህ በኋላ። መልካም ንባብ ለሁላችሁም እመኛለሁ። መልካም ጊዜ። ሰላም ለሁላችሁም ለሀገራችን።